አሁን ደግሞ ሁለተኛ ቪዲዮ እየቀረጽኩ ነው እዚሁ ሴታፕ ላይ ሆኜ ማለት ነው። ማስተርቤሽን እንዴት እናቁም? ይሄ ለወንዶች ነው ባይ ዘ ዌይ የምሬን ነው የምላችሁ። ማስተርቤሽን ማቆም ከፈለጋችሁ ማለት ነው በቅድሚያ ዴይሊ ጸሎት ማድረግ አለባችሁ። በቃ ፋይት ዊዝ አጌንስት ዴቭል ነው የሚሆንባችሁ ነገሩ ታውቃለህ። ከሰይጣን ጋር ነው ፋይታችሁ የሚሆነው። በቃ ፖርኖግራፊ በጣም አይምሯችንን ከሚመርዙት መካከል በጣም አደገኛ ነገር ነው ባይ ዘ ዌይ ማርያምን ነው የምላችሁ። ህይወቴ ላይ በጣም ብዙ ኮንፊደንስ አሳጥቶኛል፣ ብዙ በራስ መተማመን አሳጥቶኛል። ለሴቶች ያለኝ አመለካከት በጣም ዊርድ ነበረ። ኤቭሪዴይ ደግሞ በቃ እንዴት ልበላችሁ እኔ ስሜቴ ላይ ኮንትሮል የለኝም ነበር ባይ ዘ ዌይ ማለት ነው። በቀላሉ ማኒፑሌት ትደረጋላችሁ። ለሰዎች ኤምፋዚ አይኖራችሁም፣ አትራሩም፣ አታዝኑም። ሴት ልጅ የምታዩበት መንገድ በጣም ዊርድ ነው፣ ቦሪንግ ነው። እና ሁሉንም ነገር በአንድ መነጽር እንድትመለከቱ ነው የሚያደርጋችሁ። ገብቷችኋል? እንደዛ ስላችሁ ማለት ነው በአንድ መነጽር ስላችሁ ጀስት በቃ በጣም ሌዚ እንድትሆኑ ነው የሚያደርጋችሁ። ወደፊት ትዳር የሚባል ነገር ማግባት፣ ልጅ መውለድ ምናምን የሚባለውን ነገርም እንዳታስቡ፣ ፊውቸር እንዳይታያችሁ ነው የሚያደርገው። በቃ አይናችሁን ብለር እንዲሆንባችሁ ነው የሚያደርገው። እና ሲቀጥል ደግሞ ከራሳችሁ ጋር በጣም ጸጸት ውስጥ ትገባላችሁ ብዙ ጊዜ ማለት ነው። ኢቨን እኮ ያን ድርጊት አድርገ ነው ከጨረስም በኋላ ከራስ ጋር በቃ ያለው ነገር በጣም ቦሪንግ ነው፣ በጣም ይደብራል። በቃ ማርያምን ነው የምላችሁ። ኢቨን እኔ ራሱ ማለት ነው በዙሪያ የነበሩ ጓደኞቼ በሙሉ ሜቢ የእነሱን ፐርሰናል ላይፍ ሚስጥር ምናምን ማውጣት አይደለም መማማር ስላለብን ነው ይሄን ነገር የማወራው። እና በዙሪያ በሙሉ ያሉ ጓደኞቼ ማለት ነው ማስተርቤሽንም ሱሰኛ ነበርን። በዛ ላይ ቺክም ማሰል እናደርጋለን። ግን ማለት ነው መጀመሪያ የማስተርቤሽኑን ልንገራችሁ። የሆነ ሰዓት ላይ ነው በቃ እንደ ድንገት ጓደኞቼ ስልክ ላይ ምናምን እንዲህ ሀስል የምታደርጉ ሰዎች ምናምን ካላችሁ የምሬ ነው የምላችሁ አግኝታችሁ ታውቃላችሁ። እና ጀስት ሜቢ ዝም ብላችሁ ሊሆን ይችላል እናንተም እዛ ድርጊት ውስጥ ስላላችሁ ምናምን። ግን እኔ አውቄ ማለት ነው በሰዓቱ ምን እንደማደርግ ታውቃላችሁ? እኔ እንደማያደርግ ነገር ምናምን ግን እነሱን የሆነ እንዴት ነው አውቄባቸዋለሁ አይነት ነገር ሳሳያቸው ማለት ነው ሞር እንዴት ነው የሆነ ሚስጥራችንን አወቀብን አይነት ነገር የለም ላይክ ዛት በቃ ኢትስ ኖርማል ባይ ዘ ዌይ እንደዛም እንዲያውቁ አድርግቻቸውም ኖርማል እንደሆነ እንዲያውቁ እፈልጋለሁ። እኔም እዛ ነገር ውስጥ ሆኜ ማለት ነው። እና የሆነ ሰዓት ነው በቃ ቁጭ ብዬ ቤተክርስቲያን በጣም ግራ ገብቶኝ ማለት ነው። ኢቭን ነገሩን ማስተርቤሽን ሱስ ውስጥ ሆኜ ሁላ እኮ ማለት ነው የሆነ ክፍሌ ደግሞ ያንን ነገር እያደረኩት እንደሆነና እንዳልሆነ እንዳላቅ የሚያደርገኝ ነገር አለ። እንዳላቅ ማለት ነው። ማስተርቤሽንን እኮ ሱሰኛ ነኝ እኮ ግን የሰይጣንን ስራ ነው የምነግራችሁ። ባይ ዘ ዌይ በጣም እንዴ አድራጊውም እኔ ነኝ። ጭቆናውን ማድረሰው ራሴ ላይ ነው። ራሴን ነው የምቀጣው። ገብቷችኋል? እንደገና ደግሞ የሚደረግብኝም አካል እኔ ነኝ፣ የማደርገውም እኔ ነኝ። ገብቷችኋል? እና የማለየውም እኔ ነኝ። አድርጌዋለሁ አላደረግኩትም፣ ሱሰኛ ነኝ አይደለሁም እያልኩኝም በቃ እንድጠራጠር የሚያደርገኝም ክፍል አለ። እያረኩት እኮ ኧረ አላደረግክም በቃ ምናምን የሆነ እኔ ሞር ኮንፈርት እንዲሰማኝ የሚያደርግ የአእምሮዬ ክፍል አለ። ከዚህ ነገር ከየት ነው የሚመጣው ብዬ የምሬ ነው የምላችሁ ማጥናት ጀመርኩ ማለት ነው። ማለት ሰርች ማድረግ ጀመርኩ፣ ቪዲዮ ማየት ጀመርኩ ምናምን። አሁን ላይ ደግሞ ይሄ ቶፒክ ደስ የሚላችሁ አገርሽቶ ወጥቷል ማለት ይቻላል። ማንም ሼም የሚይዘው ሁኔታ ላይ አይደለም ያለው። በቃ አንዱ ችግር እንደሆነ የወንዶችም የሴቶችም የትልቁም የትንሹም ሃይማኖትም የማይለይ ነገር ስለሆነ አንዱ የማህበረሰቡ የሶሳይቲው ችግር ስለሆነ በዚህ ሰዓት ማለት ነው ሀላል እየሆነ ነው። ገብቷቸዋል? ይሄ በፊት የነበረው ያ የምንፈራቸው ነገሮች ምናምን በጣም ብዙ ነገር በቃ ሶሻል ሚዲያ ላይ በጣም ብዙ ነገር ሀላል እየሆኑ ያሉበት ታይም ላይ ነው ያለ ነው። እና ያን ነገር ስታዩ ምናምን ትንሽም ቢሆን ትጽናናላችሁ። እዛ ነገር ውስጥ እናንተ ብቻ እንዳላችሁ ምናምን አይሰማችሁም። ሲቀጥል ደግሞ ማለት ነው ምን ላወራ ነበር የፈለግኩት በማርያም እናንተ እና እዛ ነገር ውስጥ እንዳላችሁ ማወቅ በራሱ ማለት ነው አንድ ስቴፕ ከፍ ማለታችሁን ይነግራችኋል ለማለት ነበር የፈለግኩት ማለት ነው። እና በቅድሚያ ነገሩን መገንዘብ አለባችሁ። አብሶ ለወንዶች ይሄ ነገር የምሬን ነው የምላችሁ። ማለት ልጅን የሚያስወልድ ኃይል ነው ከውስጣችን እያወጣን ያለ ነው። ስፐርም የሚባለው ነገር በጣም ሃይ ኢነርጂ ያለው ነገር ነው። ሞር ደግሞ በቃ ጀስት አስ ሲምፕል አስ ማለት ነው እንዴት ነው ሴት ማህፀን ውስጥ ገብቶ ለኛ
የኛ ስፐርም ሴት ማህፀን ውስጥ ሄዶ ነው ሪፕሮዳክሽን የሚፈጠረው። ማለት ልጅም የሚያመጣ ኃይል ነው። ምን አይነት ኃይል እንዳለን ልናውቀው ልንገነዘበው ይገባል። ሰርች እያደረጋችሁም ቪዲዮ ማየት አለባችሁ፣ እናንተን ሊያግዟችሁ የሚችሉ ነገሮች። ሲቀጥል በንስሐ አባቶች ምናምን ብትታዩም በጣም ጸዴ ነው። ንስሐ ብትገቡበት ምናምን ከበፊት የነበረው ኢነርጂው የሆነ እየቀለለ እየቀነሰ ይሄዳል። ባይዘው ሰይጣን መዋረድ ምናምን አይፈልግም እናንተ ውስጥ ተደብቆ ለመኖር ማለት ነው። እና ያን ነገር ፋይት ማድረግ አለባችሁ። ሲቀጥል ደግሞ ለራሳችሁ ኤቭሪ ታይም እድል እንዳላችሁ ንገሩት። እድል እንዳላችሁ ንገሩት ስላችሁ ማለት ነው ላይፍ እንደዚህ እንደሆነ አይቀጥልም። በቃ ይለወጣል፣ ይስተካከላል። ያን ነገር ግን የሚሆነው እናንተም ስትጥሩ ነገሮችን ኢቨን ማስተርቤሽን ብቻ አይደለም፣ ለራሳችሁ ያላችሁን ሰልፍ ስቲምም ሰልፍ ላብም ሰልፍ ሪፍሌክሽንም ብዙ ነገሮችን ከራሳችሁ ጋር ነው እንትን ማለት ያለባችሁ። እንደዛ ስላችሁ ማለት ነው ወርዝ የምታደርጉት እናንተ ናችሁ እያልኳችሁ ነው ማለት ነው። ወርዝ የምናደርገው እኛ ነን እያልኳችሁ ነው ማለት ነው። በዙሪያችሁ ካሉ ሰዎች ጋር የምትወዳደሩ የምትፎካከሩ ከሆነ ራሳችሁ እንዳታገኙ ነው የምትሆኑት። ማለት ይሄ ዓለም ብሌም ያደርጋችኋል እናንተም ማለት ነው። ጀስት አንዳንዴ ከራሳችሁ ጋር ቁጭ ብላችሁ ማውራት ይኖርባችኋል። ስሜቶቻችሁን ደግሞ ለምትወዱ ጓደኛ ምናምን በትንሹም ቢሆን ለሚታመንላችሁ ሰው ማጋራት አለባችሁ። ያንን ነገር አጋርታችሁ ግን ያ ሰው ኢግኖር የሚገጫችሁ ምናምን ከሆነ ትክክለኛ ጓደኛ እንደሆነ ልታውቁ ይገባል። የእናንተን ስሜት ሼር አድርግቶ ሜቢ እሱ የሆነ ነገር ውስጥ ላይሆን ይችላል፣ ግን የሆነ ነገር ሼር የሚያደርጋችሁ የሆኑ በላይፍ ውስጥም ኤክስፔሪየንስ አድርግቶ ያለፈ ሰው ሆኖ ያን ነገር ጥሩ ምክር የሚሰጣችሁ እንደዚህ መሆን የለብህም አይዞ ምናምን በርታ ትወጣለህ ከዚህ ምናምን ብለው እናንተን አፕሪሺየት የሚያደርጓችሁ ከሆነ ደግሞ አሪፍ ጓደኞች ናችሁ። አሪፍ ጓደኞቻችሁ ናቸው እነሱ። ጀስት አፕሪሺየት አድርጋችኋቸው እነሱንም ማለት ነው። እንዴት ነው እናንተን ሊያነሳችሁ ከሚችል ሰው ጋር ኢነርጂው አሪፍ የሆነ ሰው ጋር ብትሉ ምናምን ሞር አሪፍ ነው። እና ለማንኛውም በአጭሩ ማስተርቤሽን ሱስ ለመተው ከፈለጋችሁ በቅድሚያ እዛ ሱስ ውስጥ እንዳላችሁ ማወቅ፣ ሲቀጥል ደግሞ ምን ማድረግ አለብኝ የሚለውን ነገር መለማመድ መቻል አለባችሁ። ሜቢ ጸሎት ማድረግ ሊሆን ይችላል፣ መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ፈጣሪ ሄዶ ማልቀስ ሊሆን ይችላል። መሆንም ያለባቸው ነገሮች ናቸው። ሊሆን ይችላል ብቻ ሳይሆን ብታደርጓቸው በጣም አሪፍ ናቸው። ባይዘው ከራሳችሁ ጋር ያለውን ስሜት አለመደበቅ፣ ከበፊት ከነበራችሁ ሪሌሽንሺፖች ምናምን ስሜቶች ራሳችሁን አለመደበቅ፣ ጀስት አታች አድርጓቸውና ማለት ነው። ከዛ መልሳችሁ ዲታች እንዲሆኑ ማድረግ መቻል አለባችሁ። አታች አድርጎ ስላችሁ በሰዓቱ የነበሩትን ነገር እነዛ ሰዎችን ባይኖሩ ማለት ነው የደረሰባችሁን የሎው ፊሊንግ ምናምኖች አክሴፕትም ማድረግ ይፈልጋል፣ ፋይትም ማድረግ አለባችሁ ማለት ነው። ያለበዛ ያ ነገር አብሯችሁ እየሄደ ምናምን ለውጥም አታመጡም። ራሳችን ላይም ተስፋ የመቁረጡ ፕሮባቢሊቲ በዛው ልክ ይጨምራል። እና እናንተ ብቻ አይደላችሁም እዚህ ነገር ውስጥ ያላችሁት ለማለት ያለው። እንዳይደብራችሁ ራሳችሁን ለመሆን ይመቻችሁ። ለማንኛውም